بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته إن شاء الله أن تياكينو سناس من كتو يتوسنو نقراتوچن لمدكسنو تياكيو من إلال كشوال صوم بفيت قضاء موتاتي قدمال ويس شوال المصوم يتنياوس بلاج ነው ረመዳንን ጾም ከሸዋል 6 ቀን ያስከተለ ከሚለው ሐዲስ ጋርስ እንዴት ይታያል የሚል ነው እንግዲህ ሶስት ጥያቄ ነው በውስጡ ያዘው ማለት ነው አንደኛው ቀዷ ያለበት ሰው ቀዷ ነው የሚያወጣው ወይስ ሸዋል 6 ቀን ይጾማል የትኛው ማስቀደም አለበት ሁለተኛ የትኛው ማድረጉ ነው በላጭ የሚለው ነው ሶስተኛው ደግሞ ከሐዲስ አይሻ يا رمضان قضاء ينوربي نبره እስከ ሻዕባን ድረስ አቆየው አዘገየው ነበር ትላለች ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ረመዳንን ጾሙ 6 ቀን ያስከተለ ይላልና እነዚህ ሁለቱስ አይጋጩም እንዴት ይታያሉ የሚለው ነገር ነው እንግዲህ ጉዳይ በጣም አሳሳቢ ነው በተለያዩ ምክንያቶች በዑዝር ከረመዳን የተወሰኑ ቀናቶች ላልጾመ ሰው ጥንቃቄ ሊያርግበት የሚገባ የሆነ ጉዳይ ነው ዑለማዎችም በዚህ ነገር ላይ ሰፋ ባለ መልኩ አስቀምጠዋል ኢንሻአላህ የተወሰኑ ነገራቶችን ለመጥቀስ ሞክራለሁ መጀመሪያ ግን እዚህ ጋር ልጠቅሰው የምፈልገው ነገር ምንድነው ሸዋል መጾም የሚባለው ነገር በመጀመሪያ 6 ቀን ብቻ መሆን እንደሌለበት ልታውቁ ነው የምፈልገው ሸዋል ሲባል ነብዩ አለይሂ ሰላቱ ወሰለም ثم اتبعه ستا من شوال يعني شوال ብሎ ማለት እንደሚታወቀው ከአረብኛ ከ12 ወራቶች ውስጥ አንድ ወር ነው ልክ እንደ ረመዳን እንደምንለው ማለት ነው ስለዚህ ሸዋል ደግሞ ያው ወይ 29 ወይ 30 ቀን ነው የሚሆነው ማለት ስለዚህ አንድ ሰው እነዚህ 6 ቀናቶቹ በፈለገ መጀመሪያ ከፈለገ መሃል ላይ ከፈለገ መጨረሻ ላይ መጾም እንደሚችል ነው ይችላል ምክንያቱም ነብዩ አለይሂ ሰላቱ ሰላም ኢጥላቅ አድርገውታል ሚን ሸዋል ብለውታል ነገር ግን በላጩ ልክ ረመዳን እንደጨረሰ ኢትባዕ ማድረግ ወዲያውኑ ማስከተሉ ነው ይሁንና ነገር ግን አንድ ሰው መጀመሪያ ላይ አልተመቸው ስለዚህ መሃል ላይ ቢጾም መጨረሻ ላይ ቢጾም ከፈለገ ያፈራረቀ ማለት ነው መጀመሪያ ላይ 2 ቀን መሃል ላይ 1 ቀን መጨረሻ 3 ቀን እንዲህ ያደረገ ያፈራረቀ ከፈለገ በተከታታይ ከፈለገ ወሩ መጀመሪያ የወሩ መሃል ላይ ወሩ መጨረሻ ላይ አርጎ ቢጾም ይችላል የሚከለክለው ነገር የለም ማለት ነው ስለዚህ ይህ መሆኑ ካወቅን ሸዋል በወሩ መካከል በየትኛውም ቀን እንደሚጾም ካወቅን ምንድነው የምናደርገው አሁን የትኛው እናስቀድም ነው قضاء ይኖራል በተለይ ሴቶች ይሄን ነገር ያጋጥማቸዋል ምክንያቱም በወር በረመዳን ወር ላይ በአደም ልጆች የተጻፈ የሆነ ነገር የወር ነገር ይመጣል ስለዚህ በዛ ሰዓት ላይ ከረመዳን በኋላ የሆነ ነገር መጾማቸው ግድ ስለሚሆን እንዴት ነው የሚለው ነገር ኢንሻአላህ ይሄን ነገር አስመልክቶ ከፊል ዑለሞች ፈቅደዋል ከፊል ዑለሞች ከልክለዋል ስለዚህ ዑለሞች መፍቀድና መከልከልስ ከመረጃ አንፃር የትኛው ነው ራጂህ የሚለው ነገር ማየት ግድ ይላል ማለት ነው የፈቀዱ ዑለሞች 6 ቀን መጾም ትችላለች ሸዋል ቀዷ ሳትወጣ በፊት 6 ቀን መጾም ትችላለች ያሉ ዑለሞች ምን ይዘው ነው يعني حديث قدم ያልነው የአይሻ ሐዲስ ማለት ነው كان يكون لي علي الصوم تلالش عائشة كان نبر يكون علي الصوم كرمضان من رمضان كرمضان يهونو يصوم قناتوچ ያልጾምካቸው ይኖርብኝ ነበር አለች فما استطيع ان اقضيه انهم دم قضاء لا وጣ አልችልም ነበር الا في شعبان ወር ላይ ቢሆን እንጂ شعبان ወር ላይ ብሎ ማለት እንግዲህ ረመዳን ሊገባ ሲል ያለው አመቱ ዞሮ ልክ ረመዳን ሊገባ ሲል ያለው ወር شعبان ይባላል ስለዚህ እስከ شعبان ድረስ አቆየው ነበር ትላለች ስለዚህ ይህ መረጃ ነው 6 ቀን መጾም እንደምትችል አሉ እንግዲህ እዚህ ሐዲስ ላይ በግልጽ 6 ቀን አይሻ ተጾም እንደምነበረ የሚተጠቀስ ነገር ነው ግን እነሱ እንዴት ያገናኙት አይሻ ቀዷዋን እስከ ረመዳን መጨረሻ ድረስ ታቆየው ነበር ስለዚህ ይህ ማለት ነው በመሃል 6 ቀን አለ አሹራ አለ ሌሎች ሰኞ ሐሙስ አለ ስለዚህ አይሻ ዒባዳ ታበዛለች ዓቢዳ ዛሂዳ ዒባዳ ላይ በጣም ጠንካራ ስለሆነች አይሻ እስከ ሻዕባን ወል እስከ ቀጣዩ ረመዳን ድረስ 6 ቀን አልጾመችም ብሎ ማለት ይከብዳል ስለዚህ 6 ቀን ጾማ ሊሆን ስለሚችል እስከዛ ድረስ ስላደረገችው አይሻ 6 ቀን ጾማለች የሚል ነገር ስለሚገኝ እዚህ ውስጥ ትችላለች አንድም ሴት ወይም ደግሞ ማንኛውም ዑዝር ላይ የሆነ ሰው ልክ ቀዷን ሳይወጣ በፊት 6 ቀን ሸዋል መጾም ይችላል አሉ ይሄንን በመያዝ ይችላል አሉ
ከፊል ዑለሞች ደግሞ አይቻልም ያሉት ምን ይዘው ነው መረጃ ብዙ አላቸው ከነዛ ከተጠቀሱት ውስጥ የተወሰኑት ልጥቀስ አንደኛ ሐዲስ الله سبحانه وتعالى حديث القرسي لا يتناقروا ما تقرب إلي عبدي بشيء أحب إلي مما افترضته عليه وما زال عبدي يتقرب إلي بالنوافل حتى أحبه إيه حديث زونه أي كلمة قالوا من قالوا ما تقرب إلي عبدي إلى الله سبحانه حديث القرسي لا عند بارا ودني يقرب بشيء بهون نجر أحب يا يتودد بتأم يتودد جهون نجر إلي الله أني زند بتأم تودد جهون بهون نجر أي قربم مما افترضته عليه بس لا فرض قديتا كادر ركوبات نجر يبلده سزي الله زند بتأم يتودد السوزن بتأم يقربوا نجر كما قربا كعبادة كل نجر قرب يهونه ويندم الله زند يتودد يتنيونه فرض يهونه قدم يهالو إلى الحديث له እንዲሁ ቀጥሎ وما يزال عبدي ከዛ በኋላ ደግሞ ፈርድ ካደረሰ በኋላ ፈርዶችን ደግሞ ከጨረሰ በኋላ የተፈለገበትን ነገር ካስገኘ በኋላ አይወገድም የተቀረቡ ኢለይ ወደኔ ከመቃረብ ቢነዋፊል ትርፍ የሆኑ ነገራቶችን حتى احبه ይበልጥ እስከወደው ድረስ አላህ Subhanahu Wa Ta'ala ስለዚህ መጀመሪያ አላህ ዘንድ መቃረቢያ ፈርድ ነው አለ ስለዚህ ፈርዱ የትኛው ነው አሁን ሸዋል መጾም 6 ቀን ሱና ነው ነዋፊል ነው ነገር ግን ረመዳን ቀዳስ ረመዳን ፈርድ ነው ስለዚህ አላህ ዘንድ ይበልጥ የሚያቀርበው ፈርዱ ነውና 6 ቀን ከመጾም ቀድሞ ሱን ነው ማድረግ ያለበት ከዚህ ሐዲስ መያዝ እንችላለን አሉ ሌላም ደግሞ ሐዲስ ኢማም ሙስሊም የዘገበው ሐዲስ ከአቢ አዩብ الأنصاري يتزجب حديث النبي عليه الصلاة والسلام من يلالو من صام رمضان يصوم ثم أتبعه كزام يسكتله 6 من شوال 6 كشوال يسكتله كرمضان بوهال يسكتله يونسو كان كصيام الدهر يسو عامات اندصوم يقطر لتهلالو زي حديث لا يتጠቀሰው رمضان كصوم በኋላ 6 ቀን ሸዋል ያስከተለ ነው የሚለው ስለዚህ ከዚህ አንፃር ቀድሞ ቀዳ ማውጣት ነው እንጂ ያለበት 6 ቀን መጾም የለበትም አሉ ስለዚህ እነዚህ መረጃዎችን በመጥቀስ ሌሎችም ነገራቶችን ይጠቅሳሉ ለምሳሌ አንድ ሰው ብር አለው አቅዲ የሆነ መረጃም ሲጠቀሙ ማለት ነው ብር አለው እጁ ላይ ማለት ነው ነገር ግን እዳ አለበት ይሰው እዳ አለበት ብር አለው እዳ አለበት ስለዚህ ከዚህ በዚህ ብር ሰደቃ ማውጣቱ የተሻለ ነው ወይስ እዳው መክፈል እንግዲህ ታወቀ ነው እዳው መክፈሉ የተሻለ ነው ምክንያቱም እዳው ግዴታ ነው ሰደቃው ትርፍ ነው ስለዚህ ልክ እንደዛው ወሰዱት ማለት ነው እዚህ ጋር ረመዳን ቀዳው እንደ እዳ ነው እንዲሁም ደግሞ 6 ቀን ሸዋል መጾም ደግሞ እንደ ሰደቃ እንደ ትርፍ ሰደቃ ቆጠሩ ስለዚህ ቅድሚያ ማድረግ ያለበት እዳው እንደሚከፈል እዚህ ጋርም ቀዳ ነው ማውጣት ያለበት አሉ ሌሎችም ነገራቶችን በመጥቀስ አይቻልም ብለው ይከለክላሉ ማለት ነው በዘመናችን ያሉ ታላላቅ ዑለሞች ማለት ነው ስለዚህ ነገር ተጠይቀው ብዙ የመለሱት ነገር አለ ከዛ መካከል ኢብኑ ባዝ ረሂመሁላህ ተዓላ ተጠይቀው የመለሱት ነገር አለ ወደሱ የተወሰነ ነገር ልጥቀስና ወደ ሌላ ሄዳለሁ ተጠየቁሳቸውም እንደዚሁ 6 ቀን መጾም ያለበት ወይስ ቀዳ ማውጣት ማስቀደም አለበት አሉ እሳቸው ምን አሉ فهذه المسألة لا يظهر في يعني لا يجوز فيها فيما يظهر لنا أن يصوم النافلة قبل الفريضة لأمرين አሉ ከመረጃ አንፃር ስናየው ግልጽ የሚሆነው እኛ ዘንድ አሉ አንድ ሰው 6 ቀን መጾም የለበትም ቅድሚያ ቀዳ ማውጣት ቢኖርበት እንጂ አሉ ቀዳ ሳይወጣ 6 ቀን መጾም የለበትም አሉ ለዚህም ደግሞ የሆነበት ምክንያት ለአምረኝ ለሁለት ጉዳይ ነው አሉ አንደኛ أن الرسول صلى الله عليه وسلم قال من صام رمضان ثم أتبعه 6 من شوال كان كصوم الدهر النبي عليه الصلاة والسلام 6 ቀን ከረመዳን በኋላ 6 ቀን የጾመ ልክ አመት ይቆጠርለታል አሉ ስለዚህ እዚህ ሐዲስ ላይ ነብዩ አለይሂ ሰላቱ ሰላም من صام رمضان ነው ያሉት ثم أتبعه ነው ያሉት ስለዚህ ይህ ስለሆነ والذي عليه قضاء አሉ ቀዳ ያለበት ሰው ደግሞ من رمضان كرمضان يتوصلوا ያልጾማቸው ቀናቶች ቀዳ ያለበት የሆነ ሰው لا يكون متبعا 6 አስከተለ ሊባል አይችልም አሉ እንደው 6 ቀን ቢጾም እንኳን 6 ቀን አስከተለ ሊባል አይችልም አሉ ለምን ከተባለ لانه قد بقي عليه بعض رمضان ምክንያቱም ይህ ሰው የተወሰነ ከረመዳን ቀናቶች ቀርተውበታል ስለዚህ አስከተለ ሊባል የሚችለው ሙሉ የጾመና ከዛ በኋላ 6 ቀን የጾመ ሰው ነው ስለዚህ መጀመሪያ ያለበት በምን ሆኖ ፈርዱ በሆነው ቀዳ ነው ረመዳን ቀዳን በማውጣት ነው አሉ ምክንያቱም ሐዲሱ ላይ ቀጥታ የሚያሳየው ምን የሚለው ነው
من صام رمضان ثم أتبعه يسكتلو ስለዚህ ረመዳን ያልጾመ ሰው ደግሞ من صام رمضان አይባልም ነው طيب ምሳሌ ሙሳፊር ሊሆን ይችላል መሪድ ሊሆን ይችላል ስለዚህ እነዚህ ነገራቶች ነገር ከሆነ يبدأ بقضاء رمضان ثم يصوم 6 إن أمكنه ذلك له ابن باز رحمه الله تعالى ጊዜ ካለው ከረመዳን يعني የተረፈ ከሸዋል የተረፈ 6 ቀን ይጾም ቀድም እንዳልነው ሸዋል ይግድ መጀመሪያ ላይ የሚጾም አይደለም ስለዚህ ቀዷ አለበት አንድ ሰው 6 ቀን ወይ ደግሞ አንድ ሳምንት ወይ ደግሞ 2 ሳምንት ቀዷ ካለበት ምን ያደርጋል መጀመሪያ ሸዋል አንድ ሳምንቱም 6ቱም ቀን 10ቱም ቀን መጀመሪያ ላይ ይጾማል ቀዷ ያወጣል ማለት ነው ቀዷ ልክ ከጨረሰ በኋላ ቀን ካለው 6 ቀን የሚጾምበት ከሸዋል ወር 6 ቀን የሚጾምበት ካለው 6ቱ ቀን ይጾማል ወይም 2 ቀን ብቻ ከተረፈው 2ቱ ቀን ይጾማል 3 ቀን ከተረፈው 3ቱ ቀን ይጾማል በቃ አላህ Subhanahu Ta'ala ይፈረደ ይጻፈለትን ማለት ነው ይህ ነው አሉ ትክክለኛው መሆን ያለበት ይህ ነው ቀዷ በማውጣት መጀመሪያ ያደርጋል ስለዚህ ከቀዷ ከጨረሰ በኋላ በዚህ በሸዋል ወር ሳያልቅ ማለት ነው የተወሰኑ ማለት ነው ቀናቶች ኖረውት መጾም የሚችል ከሆነ ይጾማል ይህ አሉት وهكذا المرأة እንደዚሁም ሴት ልጅ التي افطرت من اجل حيضها بحيضها ምክንያት ካፈጠረች ረመዳን ላይ አው ኒፋሲሃ እንዲሁም ደግሞ በወሊድ አማካይነት በወሊድ ደም አማካይነት ካፈጠረች فإنها تبدأ بقضاء الأيام التي عليها ثم تصوم 6 من شوال إن أمكنها ذلك ከዛ በኋላ መጀመሪያ ቀዷ ታወጣና ይህ ነው ትክክለኛው አካሄድ ይህ ነው አሉ طيب اما يبتدأ بصيام 6 من شوال በ6 ቀን በሸዋል የሚጾም ሸዋል ቀዷ ያለበት በሸዋል የሚጀምር የሆነ ሰው ይህ ሰው فهذا لا يصح ትክክል አይደለም ስራው ትክክል አይደለም አሉ ولا ينبغي አይገባም እንዲህ ሊያደርግም አይገባም ይህ ትክክል አይደለም ትክክል የሆነ ውሳኔ ወይ ደግሞ ትክክል የሆነ የአምልኮት አፈጻጸም አይደለም ትክክለኛው ቀዷ ማውጣቱ ነው ብለው አሉ አንደኛ ጉዳይ ይሄ ነው ምክንያቱም ረመዳን መጨረስ ስላለበት ሐዲሱ ላይ ስለሚል ሐዲሱ ራሱ من صام رمضان የሚለው ثم اتبعه ያስከተለ ነው 6 ቀን የሚለው ሁለተኛ أن دين الله أحق بالقضاء الله سبحانه وتعالى إهدا الله سبحانه وتعالى ننكفلو ያደረገን ነገር ደግሞ በመክፈል ቅድሚያ ሊሰጠው የሚገባ ነገር ነው አሐቅ ነው ቅድሚያ እሱ ነው መክፈል ያለብን ከሌሎች ነገራቶች ማለት ነው فرض የሆነ ነገር ደግሞ አውላ بالبداء والمسارعة من النافلة فرض የሆነ ነገር ማንኛውም ነገር ግዴታ የሆነ ነገር እላያችን ላይ ካለብን ከተቀመጠብን ያ ነገር ከሌላ ነገር ቅድሚያ ተርፉ ይሄን ልናደርግ የሚገባው ቅድሚያ ምን ልናደርግ ያ ግዴታ የሆነው ነገር ነው ልንወጣ የሚገባው እንጂ ግዴታ የሆነ ነገር ላያችን ላይ ተሸክመን ያን ነገር ሳናወጣ ያ ግዴታ የሆነ ነገር እዳ ሳንከፍል ያ ግዴታ የሆነብንን ቀዷ ሳናወጣ ወደ ትርፍ ወደ ሆነው ነገር መሄድ የለብንም ነው ይህ ሲባል ግን አንድ ሰው ቀዷ ካለበት ያለበት ቀዷ ረመዳን ላይ ያለበትን ቀዷ ይግድ ሸዋል ወር ላይ ያውጣው አይባልም ልክ አይሻ ሐዲስ ቅድሙ ሐዲስ እንዳየነው አይሻ ልክ ሻዕባን ላይ እንደምታወጣ ሁሉ እስከ ቀጣዩ ረመዳን ቀን ድረስ በፈለገው ቀን ማውጣት ይችላል ይህ አላህ Subhanahu Ta'ala አግራርቶለታል ይህን በደንብ አድርጋችሁ አስምሩበት አንድ ሰው ቀዷ ካለባት አንድ ሴት አንድ ወንድ በተለያየ ምክንያት በዑዝር በሸሪዓ በሆነ ዑዝር ሳይጾም የረመዳን የተወሰኑ ቀናቶች ከተቀመጠበት ቀዷ ካለበት ይህ ቀዷ የግድ ሸዋል ላይ ብቻ ያውጣው አይባልም በፈለገው በ11 ወራቶች ቀጣይ ረመዳን እስኪገባ ድረስ በፈለገው ሰዓት ላይ ማውጣት ይችላል ነገር ግን አሁን እየተፈለገው እዚህ ጋር ቀዷው በፈለገው ጊዜ ማውጣት ይችላል ነገር ግን ረመዳን ጾሞ ከረመዳን በኋላ 6 ቀን የጾመ ሰው አመት ሙሉ እንድጾም ይቆጠርላት የሚባለው አጅር ግን ለማግኘት ይግድ ረመዳን ቀድሞ መጾምና ከዛ በኋላ ሸዋል ላይ መጾም አለበት ነው ግልጽ ነው ቀዷው በፈለገው ሰዓት ማውጣት ይችላል ችግር የለም ነገር ግን ረመዳን 30 ቀን ሙሉ ወር ስለሆነ የሚቆጠረው በ10 والحسنه ب10 امثالها በ10 ስለሚባዛ እንደ 10 ወር ይቆጠራል ረመዳን እንደ 10 ወር እንዲሁም ደግሞ 6 ቀናቶቹ ደግሞ የሸዋል በስንት እንደ 2 ወር ይቆጠራሉ ስለዚህ አመት እንደ ጾመ ተቆጠረ የሚባለው እንደዚህ ነው ስለዚህ አመት እንደ ጾመ ሊቆጠርለት ከረመዳን በኋላ እንዲሁም ደግሞ እነዚህ 6 ቀናቶችን አስከትሎ አመት ጾመ የሚባለው ምን አይነት ሰው ነው ቀድሞ ረመዳን አስገኝቶ ረመዳን ካስገኘ በኋላ ጊዜው ሳይወጣበት ሸዋል አግኝቶ የጾመ ሰው ነው ይህ አጅር የሚያገኘው ነገር ግን ቀዷውስ ከፈለገ በፈለገው ሰዓት ማውጣት ይችላል ነው
ስለዚህ ቅድሚያ ሊከፈል የሚገባው ይህ ቀዳ የሆነ ነገር ነው ማውጣት ያለበት ማለት ነው። ኢብኑ ዑሰይሚን ረሂመሁላሁ ተዓላ ተጠየቁ ይሄንን ጉዳይ። እሳቸው እንደው ምን አሉ? መን ሷመ ሲተተ አያም ሚን ሸዋል አሉ የስድስት ቀን አጅር 6 ቀን ረመዳን ከጾም በኋላ የ6 ቀን የሸዋል አጅር አያገኝም አንድ ሰው لا يحصل ثوابها አንድ ሰው አጅሩን ሊያገኝ አይችልም ምን አይነት ሰው ቢሆን እንጂ الا اذا كان الانسان قد استكمل رمضان ሙሉ በሙሉ የጾመ ሰው ቢሆን እንጂ 6 ቀን ረመዳንን ሳይጨርስ 6 ቀን የጾመ ሰው ይህ የሸዋል አጅር ያገኛል አይባልም አጅሩ አያገኘውም አሉ ኢብኑ ዑሰይሚን ረሂመሁላህ ተዓላ ይከለክላሉ እሳቸው ማለት ነው። ቅድሚያ ምን ይውጣ እያሉ ነው? ፈርዱን ይውጣ ቀዳውን ያውጣ እያሉ ነው። ከዛ ጊዜ ከተረፈውስ ያወጣዋል አሉ። በል ኢብኑ ዑሰይሚን ሌላም የተናገሩት ነገር አለ በዚህ ላይ ማለት ነው። አንድ ሰው ይሄን ነገር ሊያደርገው የማይገባ ነገር እንደሆነ ቀድሞ ቀዳ ማውጣት ያለበት ይሄ የሚያደርገው ስህተት እንደሆነ ይገልጻሉ። አጅሩም አያገኘውም ይላሉ፣ በግልጽ አያገኘውም ይላሉ። እንዲሁም ደግሞ ሼኽ ፈውዛን ሐፊዘሁላሁ ተዓላ ወረዐህ ሼኽ ፈውዛንም ተጠየቁ ስለዚህ ጉዳይ። እሳቸውም ምን አሉ? አይቻልም አሉ። ቅድሚያ ማውጣት አጅሩ ሊያገኝ ሸዋል 6 ቀን እንዲሁም ደግሞ አንድ ሰው አመት ጾመ የሚባለው ያ አጅር ምንዳ ያገኝ ዘንድ ቅድሚያ ቀዳውን አውጥቶ ረመዳን ከጨረሰ በኋላ ነው የሚያደርገው። ምክንያቱም እቺ 6 ቀን ተጠውዕ ትርፍ ናቸው አሉ። ልክ አንድ ሰላት ምሳሌ ሐጅ የራሱ ከሐጅ በኋላ ከፈርድ በኋላ ሱና አለው ተጠውዕ ከሐጅ በኋላ የሚደረግ ልክ ሌላ ሐጅ ማለት ነው። ሰላትም እንደዚሁ ከተሰገደ በኋላ ከሰላቱ በኋላ የሚወጣ የሚሰገድ የሆነ ሱና አለው ተጠውዕ ማለት ነው። ዘካም እንደዚሁ ነው። ፈርድ የሆነ ዘካ ካወጣ በኋላ የሚያወጣ የሆነ ተጠውዕ ሱና የሆነ ዘካ አለ። ለእያንዳንዱ ዒባዳ አብዛኛው ዒባዳ እንደዚህ ከሰላት ከዛ ዒባዳ ግዴታ ከሆነ ዒባዳ በኋላ የሚፈጽመው የሆነ ሐጅም እንደዚሁ ፈርድ የሆነ ሐጅ አለ። ሐጁ ካደረገ በኋላ የሚያደርገው ተጠውዕ ሐጅ አለ። ልክ እንደዚሁ ማለት ነው። ጾምም እንደዚሁ ነው። ፈርድ የሆነ ረመዳን አለ፣ ከዛ በኋላ ሱና ተጠውዕ አለው ከረመዳን በኋላ የሚጾም 6 ቀን ሸዋል። ስለዚህ እነዚህ 6 ቀናት ሸዋሎች የሚመጡት ከተጠውዕ በኋላ ስለሆነ ከዋናው ፈርዱ ከተሟላ በኋላ ስለሆነ መሟላት አለበት አሉ። ለምን ነው ትርፍ የሆኑ ጾሞች ወይም ደግሞ ትርፍ የሆነ ዒባዳ ከፈርድ በኋላ ትርፍ የሆነ ዒባዳ አላህ Subhanahu Wa Ta'ala የሚደነግገው ያ ፈርዱ ከጎደለ ማማያ ይሆን ዘንድ ነው። يوم القيامة እንደሚታወቀው ከሰላት ማለት ነው ኖርማል የሆነ ሰላት ካልተሟላ ፈርድ ሰላት ካልተሟላ ከሱና ይሟላለታል። ስለዚህ እነዚህ ተጠውዕ ትርፍ የሆኑ ሱና የሆኑ ነገራቶችን መስራት ልክ እንደዚህ ነው። ስለዚህ ረመዳኑ የጾመ ሰው ረመዳኑ ላይ ክፍተት ካለበት ክፍተቱ ይሞላለታል በ6 ቀን በመጾሙ ወይም ደግሞ ተጨማሪ ዚያደተ ለአጅር ተጨማሪ የሆነ አጅር ያገኝበታል። ስለዚህ ይህ ያገኝ ዘንድ የግድ 6 ቀን መሙላት መጾም የሚችለው ምን አይነት ሰው ነው? ከኋላ ያለው ቀዳ ለሞላ ሰው ነው ብለው ሼኽ ፈውዛን ረሂመሁላሁ ተዓላ በግልጽ ይህንን ነገር መልሰዋል ማለት ነው። وكذلك ሼኽ አልባኒ ረሂመሁላሁ ተዓላ እሳቸውም ተጠየቁ። እሳቸውም ይሄን መልስ ነው የመለሱት። ተመሳሳይ የሆነ መልስ ነው ማለት ነው። ስለዚህ በአጠቃላይ ከመረጃ አንፃር ስናየው ቀድሞ አንድ ሰው ማድረግ ያለበት ተጠውዕ የሆነ ሰው ተጠውዕ ማግኘት ያኒ መፈጸም እነዚህ 6 ቀናቶች መጾም ያለበት ከኋላ ያለብንን ነገር ከጨረስን በኋላ ነው። ፈርድ ከጨረስን በኋላ ነው። ለምን ከተባለ ሐዲሱ ላይ በግልጽ ከመጣን ማለት ነው። የትኛው ሐዲስ? ነብዩ አለይሂ ሰላቱ ሰላም من صام رمضان ثم اتبعه 6 من شوال كان كصيام الدهر የተባለው ይህ ሐዲስ ግልጽ የሆነ መረጃ አለው። ግልጽ የሆነ የሚያሳየው ነገር አለ። አንድ ሰው 6 ቀን መጾም ያለበት ረመዳን ከጨረሰ በኋላ እንደሆነ ይህ ሐዲስ የሸዋልን አጅር የሚያገኝ ሰው ተገድቧል። ቀይድ ሽሩጥ ተደርጎበታል። ሸርጥ መስፈርት ተቀምጧል። ብዙ ቀይዶችን ብዙ መስፈርቶችን እዚህ ሐዲስ ላይ ተቀምጧል። ግልጽ የሆነ ላስተነተነው ወይንም በደንብ ላየው ሰው ማለት ነው ሸርጥ አለ። እነዚህ ሸርጦች እንደሚታወቀው إذا علق الثواب على الشروط فلا يتحقق الثواب بتحقق الشروط የሚባል ነገር አለ። ዑለማው ይዘን የተወነ ቃዒዳ ነው። ይሄ ነገር ምንድነው? እሱ አንድ የሆነ አጅር ከሸርጥ ይሄ ነገር ካደረከው ነው ይሄ ነገር የምታገኘው ተብሎ በሸርጥ ከተያያዘ ያ አጅር የሚገኘው ያ የተቀመጠው መስፈርት ሲሟላ ብቻ ነው። መስፈርቱ ካልተሟላ ያ የተባለው አጅር አያገኝም። ልክ እንደዚሁ ማለት ነው። አንድ ሰው አመት ጾመ የሚባለው ይህ አመት ጾመ ሊባል የግድ ሸርጥ መስፈርት ተቀምጧል። እነዚህ መስፈርቶቹ ካልተሟሉ አመት ጾመ የሚባለው አጅር አያገኝም።
የመጀመሪያው መስፈርት የመጀመሪያው ሸርጥ ምንድነው? ነብዩ አለይሂ ሰላም መን ሷመ ረመዳን ነው ያሉት። ረመዳንን የጾመ ይህ ሲባል ረመዳን ሙሉ ጾሞ መጨረስን ቀዳ ያለበትን ሰው ቀዳ መጨረስን የሚጠቁም የሆነ ቃል ነው። ምክንያቱም መን ሷመ ረመዳንን የጾመ ነው ያለው። ስለዚህ ረመዳን ያልጾመ 6 ቀን የቀረው ወይ 3 ቀን 4 ቀን ከረመዳን ያልጾመ ሰው የቀረው ሰው ረመዳን ጾመ ይባላል አይባልም? እሱ ምንድነው የሚባለው? መን ሷመ በዕዱ ረመዳን ከፊል ረመዳን የጾመ ነው የሚባለው እንጂ ሙሉ በሙሉ መን ሷመ ረመዳን አይባልም። ስለዚህ ዓመት ይጾም ዘንድ መጀመሪያው ሸርጡ መስፈርቱ ምንድነው? መን ሷመ ረመዳንን ማሟላት መጨረስ ቀዳኡን ማውጣት አለበት የሚለው ከዚህ መረዳት እንችላለን። አንደኛው ቀይድ ይሄ ነው። ሁለተኛ ነብዩ አለይሂ ሰላም መን ሷመ ረመዳን ثم ከዚያም በኋላ አሉ ثم አትበዐሁ 6 ቀን ያስከተለ ثم የምትለው ቃል አረብኛ ቃል ናት። እቺ ثم የምትለው ምንድናት? የአረብኛ ቃል ናት። حرف عطف ትባላለች በአረብኛው حرف عطف يدل على الترتيب والتعقيب حرف عطف ናት። የማያያዥ የሆነች ቃል ናት። ከፊት ያለ ሐሳብ ከኋላው ሐሳብ አያያዥ ቃል ናት። ግን ከማያያዝም በተጨማሪ የምታስጠቅመው ነገር አለ። እሱ ምንድነው? الترتيب والتعقيب ከአንዱ በኋላ አንዱ መገኘት እንዳለበት 6 ቀን ያኒ አመት መጾም የሚባለው ነገር ወይም ደግሞ ሸዋል ጾም የሚባለው ከኋላ የተጠቀሰው መን ሷመ ረመዳንን መጨረስ እንዳለበትን የምትጠቁም የሆነች ቃል ናት። ቃሏ ራሱ አንድ ቀይድ ናት፣ አንድ ሸርጥ ናት። ሁለት ሶስተኛ ራሱ ሐዲሱ ላይ አትበዐሁ ያስከተለ እንግዲህ ማስከተለ የሚባለው እንደሚታወቀው አንድ ነገር ከፈጸመው ከጨረሰው በኋላ ከዛ በኋላ የሚያመጣው ነገር ነው አስከተለ የሚባለው እንጂ ካልጨረሰ አንድ ሰው ረመዳንን ያልጨረሰ ሰው ረመዳን ቀዳ ያለበት 6 ቀን የጾመ ሰው አስከተለው አይባልም። በል አስቀደመው ነው የሚባለው። አስከተለው ሳይሆን ይሄ ምን አይነት ነው? አስቀደመ፣ ሳይጨርስ አስቀደመ ነው የሚባለው። ስለዚህ አትበዐሁ የምትለው ራሱ አንድ ሸርጥ ናት፣ አንድ ቀይድ ናት። ስለዚህ እነዚህ ሁሉ መስፈርቶች እነዚህ ሁሉ ቀይዶች የተቀመጡት የትኛው ነው? 6 ቀን ሊጾም ዘንድ አንድ ሰው 6 ቀን ጾሞ ሸዋል አጅር በአጠቃላይ ሙሉ በሙሉ አመት እንደጾመ ያገኛል የሚባለው እነዚህ ቀይዶችና እነዚህ ሸርጦችን ሲሟሉ ብቻ ነው። እነዚህ ካልተሟሉ አጅሩ አይገኝም። እንደሚታወቀው ፈዋቱ ሸርጥ يفضي الى فوات المشروط ሸርጥ መጓደል ሸርጡ ካልተሟላ يفضي ያደርሳል ወይንም ይከለከላል። ምን ثواب አጅር ምንዳ የትኛው ምንዳ መሽሩጥ ያ የተቀመጠልን መስፈርት የተደረገለትን ነገር አጅሩ እንዳናገኝ ያደርገናል። ስለዚህ ለዚህ ስለሆነ ሐዲሱ ግልጽ የሆነ ضلالትን واضحه ግልጽ የሆነ መረጃ ነው። አንድ ሰው ቀዳ ቅድሚያ ማውጣት እንዳለበት ከ6 ቀናቶቹ ከመጾም በፊት ማለት ነው። ግልጽ የሆነ የሚጠቁም የሆኑን ነገራቶች ናቸው ማለት ነው። طيب ይህ በዚህ ካልን ይህ በዚህ ከመለስን አንድ ሐዲስ አለ አይሻ ሐዲስ ላይ ማለት ነው። አይሻ እኮ እንዴት ነበር? ስለዚህ አይሻ ረመዳን ቀዳ የምታወጣው ሻዕባን ላይ ነበር። ስለዚህ የግድ 6 ቀን ደግሞ ረመዳን መጾሟ የግድ ነው የሚሉ ሰዎች ስለዚህ እስከዛ ድረስ ሸዋል አትጾምም ሌላ ፈርድ ነገር አትጾምም ማለት አይቻልም። ምክንያቱም ትጾማለች ግድ ነው የሚሉ ሰዎች የሚሰጣቸው ብዙ ነገር ብዙ መልስ በብዙ አይነት አንፃር መልስ መመለስ ይቻላል። አንደኛ ይህ ክስተት የተከሰተው የአይሻ ክስተት ወይ هو በህይወቷ አንዴ ነው መረተን አው መረተን አንዴ ወይ ሁለት ጊዜ እሱም في حال صغرها ልጅ በነበረችበት እንግዲህ እንደሚታወቀው አይሻ በጣም ልጅ ናት። በጣም ልጅ ያለች ነው አይሻ ያኒ ነብዩ አለይሂ ሰላም ያገቧት። እንዲሁም ደግሞ ማለት ነው ተጠውዕ የሆኑ ጾሞችን ለማውጣት በማይመችበት በሆነ እድሜዋ ላይ ሊሆን ይችላል። እንዲሁም ደግሞ በግልጽ የታወቀው በኺድመት الرسول صلى الله عليه وسلم አይሻ ይሄን ያደረገችበት ምክንያት ነብዩ አለይሂ ሰላቱ ወሰለም ለመخدም ስትል ነው። ይሄን ለማድረግ ስትል ነው። ስለዚህ የአይሻ ንግግር እሷ ታዘገይ ነበር ረመዳን እስከ ሻዕባን እሱም ምንድነው ለሹግሊ بالرسول صلى الله عليه وسلم በነብዩ አለይሂ ሰላቱ ወሰለም ለመخدም ቢዚ ስለምትሆን እንደሚታወቀው አይሻ ነብዩ አለይሂ ሰላቱ ወሰለም ዘንድ በጣም ተወዳጅ ናት። በጣም ይወዷታል፣ በጣም ይፈልጓታል እሷን ማለት ነው። ከሌሎች በል hatta ሲታመሙ ሌላ ቦታ ሆነው ሲታመሙ ፍቀዱልኝ አይሻ ጋር ሄጄ ልታመም ይሉ ነበር።
አይሻ ጋር ሊሄዱ ነበር ከሚስቶቻቸው በጣም ይወዷታል ስለዚህ ይህ ስለሆነ እሷም ደግሞ ይሄ ነገር ጠንቅቃ ስለምታቅ ያላህ መልእክተኛ ሊፈልጉኝ ይችላሉ ስለዚህ በፈለጉኝ ሰዓት ሊያጡኝ አይገባም ብላ ስለምታስብ አይሻ በጣም ብልጥ ስለሆነች በጣም ፈቂህ ስለሆነች ይሄ ነገር አደረገች ምን አደረገች የረመዳን ቀዳ አሳልፋ የተወሰደችው እስከ ሻዕባን ድረስ ወሰደችው ምክንያቱም ሻዕባን ላይ ነብዩ አለይሂ ሰላቱ አብዛኛው ይጾማሉ ሻዕባን ስለዚህ እሳቸውም ስለሚጾሙ እሷም ቀዳዋን ታወጣለች ይህ ዑለሞች ምን ይላሉ አይሻ ይህን ተግባሯ ይህ ስራዋ አጅር ትርፍ የሆነ በጣም ብዙ የሆነ አጅር ለማግኘት ነው አንደኛ ኺድማ ነብዩ አለይሂ ሰላም ለመኻደም እንግዲህ ረመዳን ወዲያውኑ ብጾሙ የዛን ጊዜ ብጾም ነብዩ አለይሂ ሰላቱ ሰላም እንግዲህ ይፈልጓት ይችላሉ የሳቸውን ያኔ ኺድማ ሙሉ በሙሉ ማግኘት እንድትሰጣቸው ስለምትፈልግ አዘገየች ስለዚህ በኋላ ቀጣዋ ማውጣት ስለምትችል የባሏን ሐቅ መጠበቅና የባሏን የነብዩ አለይሂ ሰላቱ ሰላምን ያኔ ኺድማ እንዳያመልጣትና ፈልገዋት እንዳያጧት ስትል ያደረገችው ተጨማሪ የሆነ አጅር ነው እንግዲህ ባልን መኻደም ለዛው ነብዩ አለይሂ ሰላቱ ሰላም ከባድ ነው ቀዳዋ በኋላ ስለምታወጣው አሁን ላይ ለነብዩ አለይሂ ሰላቱ ሰላም ለመሐደም ብትል ይሄን ብላ ቀዳዋን አሳለፈችው ስለዚህ ዑለማዎች ምን ይላሉ ይህ ካደረገች አይሻ ፈርድ ቀዳ የሆነውን ፈርድ ወደ ኋላ ከወሰደችው ወአውላ أن تؤخر 6 من شوال ስለዚህ አይሻ 6 ቀን ከሸዋል ጾማለች ቀድማ ሚለው ነገር እንደው አያሲዝም ነው اصلا عائشه لم تذكر انها كانت تطوعت يعني قبل قضاء الفرض كفرض بفيت اني 6 ቀን ጾሜ ነበር ሸዋል ወይም ደግሞ ይሄን ነገር ጾሜ ነበር የሚለው ነገር አልጠቀሰችም በግልጽ ነገር ግን እነዚህ ዑለሞች ምን አሉ የግድ ወደዛ ማሸጋገሯ በዚህ መሐከል የግድ 6 ቀን ልጾመው ትችላለች ብለው ስለሚያስቡ ነው ያሉት አስና አይሻ አልጠቀሰችም ግን አይሻ እዚህ ጋር ፈርድ የሆነን ረመዳንን ቀዳ ወደ ሻዕባን ከወሰደች እንዴት ነው 6 ቀን ቀድማ ጾመች የሚለው ነገር ምን ይዘው እንደውም ይበልጥ 6 ቀን ላትጾም ነው የሚያስይዘው ሐዲሱ ማለት ነው ለምን ፈርዱ እንኳን መጾምማ ብትችል ኖር ወይም ደግሞ መጾምማ ቢኖርባት ኖሮ ቀድማ ምን ትጾመው ነበር 6 ቀን ትጾመው 6 ቀን እስከ ሻዕባን يعني የረመዳን ቀዳ እስከ ሻዕባን ከወሰደችው ስለዚህ ተጠውዕ የሆነ ነገር ደግሞ ልታዘገየውና ልታልፈው ይበልጥ የተገባ ነው ይላሉ ይህ እንደውም ከተባለ ነው ከነሱ አንፃር ከተከየው ግን አስለን حديث صحيح قلت وانا حديث عند قلت وانا حديث حجة بذاته براسو حديث صحيح يسكن درس مرجانو يلانيو حديث امام مسلم يزغبوا كابي ايوب الانصاري تزغبوا حديث نبي عليه الصلاه والسلام من صام رمضان ثم تبعه 6 من شوال كان كصيام الدهر اميلو حديث حجانو مرجانو ስለዚህ ይህ ከሆነ لو فعلت እንደው አይሻ እንደው ሰራች ቢባል እንደው 6 ቀን እንደ ጾመች በግልጽ አልተጠቀሰም ግን እንደው ጾመች ብንል ቀዳን ወራhala አስቀርታ 6 ቀን ሸዋል ጾመች እንኳን ብንል فقدمت 6 من شوال አስቀደመች ብንል فليس فعلها حجه يا عائشه السرا يا عائشه 6 ቀን እንደው አስቀድማ መጾማና يعني قضاء ወራhala መውሰዷ حجه አይሆንም فيما يخالف ظاهر النصوص بقلص صحيح የሆነ ሐዲስ የሚጻረር በሆነበት ሁኔታ ላይ መረጃ አይሆንም ስለዚህ አይሻ ተግባር ሳይሆን ማየት ያለብን ግልጽ የሆነ የቅድሙ ሐዲስ من صام رمضان ثم اتبعه የሚለውን ሐዲስ ነው ማየት ያለብን ግን አስለን አይሻ 6 ቀን ሸዋል አስቀድማ ተጾም እንደነበረ በግልጽ አልተጠቀሰም ሸዋል ማሳለፍ ፈርድ ካሳለፈች ቀዳ ሳታወጣ እስከ ሻዕባን ከወሰደችው ሸዋል ደግሞ 6 ቀን ላትጾምና አልታሳልፈው እንደውም ይበልጥ ይጠቁማል ሐዲሱ ይበልጥ ይጠቁማል ማለት ስለዚህ ግልጽ የሆነ ሐዲስ የላኛው ሐዲስ እያለ ኢጅቲሃድ በማድረግ ወይ ደግሞ መቅያስ አራ አመለካከት በመጠቀም ልትጾም ትችላለች እንዲህ በሚለው እነዚህ ነገራቶችን በመጠቆም የግልጽ የሆነ የላኛው የሐዲስ መረጃ ማራቆት አያስፈልግም ስለዚህ ሐዲሱ በግልጽ የሚጠቁመው 6 ቀን መጾም እንዳለበት ነገር ግን እነዚህ ዑለሞችም ዘንድ እንኳን حتى ትችላለች ያሉ ዑለሞች ይቻላል 6 ቀን አስቀድማ መጾም እንኳን ያሉት ዑለሞች ዘንድ እንኳን አፍضل በላጩ የትኛው ነው ከተባለ ቀድሞ 6 ቀን ይጾሙ يعني
ያሉበትን ቀናቶችን ቀዳ ያወጣ ሰው ነው አፍضل በላጩ ቅድሚያ ቀዳ ያወጣ ሰው ነው እነሱ እንኳን ሁሉ ይሄ ማንንም አይخالፍበት ይስማማበታል በላጩ የትኛው ነው ቀድሞ ቀዳ ማውጣት ነው ቀዳ ማውጣት ነው ምክንያቱም አንድ ሰው ቀዳ ያለበት 6 ቀን እየጾመ ሻዋል እየጾመ ቀዳ ሳያወጣ ቢሞት ቀዳን እየጨረሰ መሆን ነበር መሞት የነበረበት እንጂ ሱናው የሆነ መሞት አልነበረበትም ስለዚህ መሆን ያለበት እንደዛ ነው ሁለተኛ ነገር ደግሞ ፈርድ ነገር ስለሆነ አይታወቅም ምን እንደሚከሰት ስለዚህ እስከዛ ድረስ ከሸዋል እስከ ቀጣይ ወር እስከምን የሚከሰት ነገር አይታወቅም አሁን ጤነኛ ከሆነች ጊዜው ያላት ማውጣት ይቻለች ስድስቱ ቀድማ መጾም ይለባት ቀድማ ምን ታደርጋለች ቶሎ ብላ ቀዷ ታወጣለች ከዛ በኋላ ባላት ክፍት ጊዜ ታስገኘዋለች ማለት 6 ቀን ከረመዳኑ መጨረሻ ላይ ልታገኘው ትችላለች መሃል ላይ ልታገኘው ትችላለች ታወጣዋለች ማለት ነው ካልቻለች ምሳሌ አንድ ሴት ልጅ በወሊድ ምክንያት ሙሉ ወር ረመዳን አልጾመችም ስለዚህ ቅድሚያ ምን ልታወጣ ልንል ነው ሸዋል ሙሉ ምን ልታወጣ ነው ረመዳን ቀዳ ልታወጣ ነው ስለዚህ 6 ቀን ያመልጣት ነው እቺን አስመልክቶ ብዙ ዑለሞች حتى ኢብኑ ዑሰይሚንም ጨምሮ ቀዳ ታውጣው ዚል ቂዳ ላይ ብለዋል ሸዋልን ቀዳ ታውጣለች ግን የተሳነፈ ሸዋል ላይ መጾም ቀዳ ማውጣት የቻለ ለተሳነፈ ሰው ቀዳ ማውጣት ሸዋል አይችልም ነገር ግን እነዚህ ዑለሞች ቀዳ ማውጣት ይችላል ብለው ያሉት ለምን አይሰው ነው እንደ ወሩ በሙሉ በሌላ በዑዝር ምክንያት በሰፈር በጉዞ ምክንያት ሸዋል መጾም ያልቻለ ረመዳን መጾም ያልቻለ ረመዳን ሙሉ በሸዋል ይጾምና ሸዋል ምንም ይጾምበት ያጣ ይሄ ዑዝር ሸርዒ ስለሆነ ከሸዋል በኋላ ቀዳ ቢያወጣው ችግር የለውም ያሉ ዑለሞች አሉ ነገር ግን ኢብኑ ባዝ ይህንንም ቢሆን ሙሉ በሙሉ ከለከሉ ለዑዝርም ይሁን በዑዝርም ከዑዝርም ውጪ ቢተሳሁል በመዘናጋትም ቢሆን አንድ ሰው ሸዋል በየትኛው መልኩ ቀዳ አይወጣም ሱና ነው ሱና መሐሉ ሸዋል ላይ ነበር ለምን ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሚን ሸዋል አሉ ከሸዋል ወር ይጾም ነው ያሉት በቃ ሸዋል ወር ካለቀ አለቀ ነው ወሩ አለቀ ቀዳ አይወጣም አሉ ኢብኑ ባዝ በየትኛው አይሆንም አሉ ሌሎችም ዑለሞች በዚህ ፈትዋ ይሰጣሉ ነገር ግን ኢብኑ ዑሰይሚን ይቻላል ኢብኑ ባዝ አይቻልም ቀዳ ማውጣት አሉ ኢብኑ ዑሰይሚን ደግሞ እንደዚህ በዑዝር ምክንያት ሳይሳነፍ ሸዋል ላይ ማለት ነው ሙሉ ሸዋሉ የረመዳን ጾም የጾመ የሆነ ሰውና ሸዋል ላይ ምንም ነገር ማውጣት ያልቻለ ሰው ይጾማሉ እንደውም 2 ቀን አሉ 3 ቀን ጾመና 28 ቀኑ ወይ ደግሞ 20 ቀኑ ያኒ 27 ወይ 26 ቀኑ ረመዳን ቀዳ ወጣበት ሸዋል ከዛ 4 ቀን ወይ 3 ቀን ጾሞ በሸዋል 2 ቀን ከቀረው 2 ቀን ያውጣው ከኋላሉ ኢብኑ ባዝ ደግሞ ላ ይሄን ቢሆን ያወጣሉ 4 ቀን 2 ቀን 3 ቀን አግኝቶ ሸዋል ካለቀበት ከሸዋል 3 ቀን 2 ቀን ጾሞ ካለቀበት በቃ አላህ Subhanahu ሙሉ አጅር ይጽፍለታል ቀዳ ያወጣው ማለት ለዚህም ደግሞ ምን ይተቀማሉ መረጃ ነብዩ አለይሂ ሰላቱ ሰላም በግልጽ የተናገሩት ሐዲስ አለ ምናል ነብዩ አለይሂ ሰላቱ ሰላም اذا مرض العبد او سافر كتب له من العمل ما كان يعمله صحيحا مقيما ምናሉ አንድ ባሪያ ከታመመ አሉ የአላህ መልእክተኛ ወይ ደግሞ ጉዞ ከወጣ ከተሳፈረ كتب له من العمل ለሱ ከተግባር ከስራ ይጻፍለታል ما كان يعمله ያ ሲሰራው የነበረ صحيحا ጤነኛ ሆኖ مقيما ጉዞ መንገድ ላይ ሲሄድ አገር ቤት ላይ ይያለ እየኖረ ሲሰራው የነበረ በዑዝር ምክንያት ካቋረጠው ስለዚህ ይጻፍለታል አሉ ስለዚህ በዚያ ይህ ማለት ነው አንድ ሰው ሸዋል ጾም ነበር አንድ ሴት ሁሌ ከዛ ወለደች ወሩ ሙሉ ረመዳን መጾም አልቻለችም አፈጠረች ከዛ በኋላ ሸዋል ላይ ጠራች ሸዋል ደግሞ ሙሉ ምን አወጣችበት ረመዳን ቀዳ አወጣችበት ስለዚህ 6 ቀን ትጾም ነበር ከዚህ አመት ሁሉ አታሳልፍም ነበር ስለዚህ ለዚህ ሴት አጅር አለሽ እንላታለን ማለት ነው ባትጾመውም እንኳን አጅር አላት ለምን ነብዩ ሰለላሁ ዐለይሂ ወሰለም በዑዝር ምክንያት ያ ሁሌ ሲሰራው የነበረ አጅር ያኒ ስራ ካመለጠው አጅሩ ይጻፍለታል ስላሉ ስለዚህ አጅሯን ታገኛለች ወይም ደግሞ ከሸዋል 2 ቀን አገኘች 3 ቀን አገኘች 3 ቀን ወይም ደግሞ 4 ቀን እየቀረባት ሸዋል አለቀ ስለዚህ ሙሉ አጅር ታገኛችላል ምክንያቱም እሷ አልተሳነፈችም ነገር ግን ተሳንፎ 6 ቀን መጾም እየቻለ ሸዋል ወር ላይ ቀዳ ማውጣት እየቻለ እዛ ላይ ያኒ ሸዋል ላይ መጾም እየቻለ የተሳነፈ ሰው እሱ አጅሩ አያገኝም ለጾሙ ቀን ብቻ ነው የሚያገኘው ለጾምበት ቀን ብቻ ነው የሚያገኘው ያን ጾሙ አጅር አያገኝም ማለት ስለዚህ ከዚህ አንፃር በሩ ሰፊ ነው عليه الكلمه لناسقدمو የሚገባው 6ቱን ቀን ሳይሆን ያኒ የረመዳንን ግዴታ ማውጣት ነው ስለዚህ አፍضሉም ይህ ነው خروج من الخلاف ከዑለሞች خلاف ይቻላል አይቻልም ከሚለው ነገር ደግሞ ለመውጣት ይህ ነው
ምክንያቱም ቀድማ 6 ቀን ብትጾም ማንንም አይከለክላትም يعني በኋላ ላይ ማለት በኋላ ላይ መጀመሪያ ቀዳውታ 6 ቀን ብትጾም ማንንም አይከለክልም እነዛ እንኳን ቢሆን ይቻላል ያሉ እንኳን ቢሆን እነሱም እንኳን ቢሆን ይስማማሉ ቀድሞ ቀዳ ማውጣት እንደሆነ በላጩ ማለት ስለዚህ በላጭ ነገር እንኳን ይያለ ወደ ተበላጭ ነገር መሄድ አያስፈልግም ማለት ነው ሁለተኛ ነገርም ከኺላፍ መውጣት ስለሚያስፈልግ ቀድሞ አንድ ሰው ጊዜው እስካለው ድረስ ማለት ነው ቀድሞ ሊያወጣው የሚገባው ፈርዱ ነው እላለሁ ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማዒን